በእናታችሁ አባት ያላችሁ አባታችሁ የምትወዱ ሰዎች አንድ ደቂቃ ብቻ ስጡኝና ይሄን ቪዲዮ ተከታተሉኝ። ዛሬ በቴሌግራም ላይ በጣም የሚያሳዝን ሜሴጅ ደረሰኝ። ምን ይላል መሰላችሁ? እባክህ ለዚህ ስኬት ላበቃ በፈጣሪ ስም እለምናለሁ። ቴክስቴን አንብባት። ዳኒ ዋሊያ የመኪና ሽያጭ። እኔ የታክሲ ሹፌር ነበርኩ። በደም ካንሰር ታምሜ እኔ ሲያስታምም የነበረ ልጄ ማትሪክ ሳይመጣለት ቀረ። ከህክምና የተረፈኝ 300 ሺህ ብር ስላለኝ ሊፋና 5 ያሽጥልኝና ልጄ ራይድ እየሰራ ቀሪ ብድሩን ይክፈል። እኔም እፎይ ብዬ ራሴን አስታምማለሁ። ያንተው አድናቂ ከአዲስ አበባ ይላል። ነገር ግን የደንበኛችን ቴክስት ከመላኩ በፊት እንድሸጥለት የሰጠን ደንበኛችን ሊፋና 5 2012 ሞዴል ካሽ 250 ሺህ ብር ባንክ ደግሞ 600 ሺህ ብር ያለው መኪና ለሽያጭ ዘንቀርበን ነበረ። ነገር ግን የመኪና ተሸጧል። ይህ ቴክስት እንግዲህ እኔ ጋር ከደረሰ በኋላ በጣም ተረብሻለሁ፣ በጣም አዝኛለሁ። ምን ማድረግ እችላለሁ ብዬ ግራ ስለተጋባው ይህን ታሪክ ለእናንተ ለማካፈል ተገድጃለሁ ማለት ነው። ምናልባት ደጋግ ኢትዮጵያኖች ስለማይጠፉ እንዲሁም ደግሞ መኪናችሁ መሸጥ የሚፈልጉ ሰዎች ስለማይጠፉ ባካችሁ ይህን ቪዲዮ ሼር፣ ኮፒ ሊንክ እንደሞ ሪፖስት እያደረጋችሁ ሌሎች ዘንድ እንዲደርስ ይህን ቤተሰብ እንድንታደግ ባካችሁ ጠይቃችኋለሁ ማለት ነው። እንግዲህ ይህ ደንበኛችን ከደም ካንሰር ጋር እየታገለ ያለ ደንበኛችን ሲሆን ወጣት ልጅ አለው። ማትሪክ ወድቋል። ልጅ ራይድ ፈረስ እየሰራ ቤተሰቡን እንዲደጉም ነው የፈለገው። የደንበኛችን እጁ ላይ 300 ሺህ ብር አለው። ቀሪው ደግሞ የባንክ ብድር ያለበት ቀስ እያለ የሚከፍሉ መኪና ነው የሚፈልጉት ማለት ነው። እንግዲህ ይህን ቤተሰብ መታደግ እንችላለን፣ የመፍትሄ ሀሳብ አለን የምትሉ ሰዎች ኢንቦክስ አድርጉልኝ ማለት ነው። በጣም አድርጌ አመሰግናለሁ።